to you. Happy birthday to you. ኤቡዬ እንኳን ተወለድሽልኝ። 8 ዓመቷን በልዩ ሁኔታ አከበረች። ከራሷ መሳይና ከአካል ጉዳተኛ ያላቸው ወይ ለሲፒም የተለያየ አካል ጉዳተኛ ያላቸው ቤተሰቦች ጋር ዛሬ በልዩ ሁኔታ አክብራለችና እግዚአብሔር ይመስገን። እግዚአብሔር ክብሩን ይውሰድ። ኬኳን እዛ ነው የቆረሰችው። ቤቷ ደግሞ ዳቦና ሻማዋን አበራች። መድኃኒዓለም ክብሩን ይውሰድ። 8 ዓመት ደፍናልናለችና ቴንኪው ኤቡኮ እንወድሻለን ብትሉት ኤቡይ ካልተወለድሽ ሺዓመት ነው ቤኮ እንኳን ተወለድሽልኝ በላት። እሺ ናጋሽዬ አባትዮ እንኳን ደስ አለኝ። አሜን አሜን። እናመሰግናለን። ደህና ነህ? አለሁ እግዚአብሔር ይመስገን። እንዴት ናችሁ? እስቲ 8 ዓመትን እንዴት አየ? እንዴት አከበርክ? ምን ይመስላል? እስቲ እቺን ነገር ዝርዝር አድርጌ ንገረኝ። ኤባፍዬ ዛሬ በዛሬው ዕለት 8 ዓመቷን ደፍናለች። አሜን። በዛሬው ቀን ከምሽቱ ወደ 2:30 ለ3:05 ጉዳይ አካባቢ ነው የተወለደችው ማለት ነው። የዛሬ 8 ዓመት እና በጣም ደስ ብሎናል። 8 ዓመት ስለሞላች ገና 1000 ዓመት ትኖራለች። አሜን። እንወዳታለን ኤቡዬን። በጣም ልደቷን እያከበርን ነው። እሷም ደስ ብሏታል። እሺ። እና ይሄ ነው ባከበረችበትስ ቦታ ምን ተሰማክ? እንደዛ ማለት አሁን እስከ 8 ዓመቷ ያለችበት ጊዜ በምን ሁኔታ ማለት ለምን ዘንድሮ በለየት ባለ ነው። ለምሳሌ 6 ዓመቷን ከታዋቂ በሻቱ ቶለማርያም ጋር ነው ያከበረችው። 5 ዓመቷን ከሌሎች ጋር ነው ያከበረችው። 7 ዓመቷን ከራሷ መሳዮች ቤተሰብ ጋር ነው ያከበረችው በዚሁ ቤት። የዘንድሮ ግን ለየት ይላል። የዘንድሮ ለየት የሚያደርገው ምንድነው? አንደኛ ከቤቷ ውጪ ሄዳ ወደ የካ ክፍለ ከተማ መገናኛ በሚባለው አካባቢ ነው ያከበረችው። ልዩ የሚያደርገው ሁለተኛ ደግሞ ልዩ የሚያደርገው ከተለያዩ የበጎ አድራጎትና በጎ አድራጎት ስብስቦች የጤና ዶክተር አድራጎት ማህበራት ከተለያዩ በጎ አድራጎት ብዙ ስማቸውን ቁጥር ያልጨርስም። እንደገና ልዩ ፍላጎት የስራ ፈጠራ ስራ በመፍጠር በሚታወቁ ብዙ እናቶችና አባቶች ጋር ልጆች ከህፃናት እስከ አረጋውያን ካሉ ሰዎች ጋር ነው ያከበረችው እና በጣም ይገርማል። የስካውት አባላት ባሉበት፣ የቴኳንዶ አባላት ባሉበት፣ የአካል ጉዳተኞች ማህበራት በተገኙበት፣ የበጎ አድራጎት አባላት በተገኙበት፣ አፍሪካን ለማሳደግ ራዕይ በሰነቁ ሰዎች ጋር ነው ያከበረችው። በጣም ይገርማል እና እዛ ላይ ያሳቀኝ ነገር ምንድነው? እዛ ላይ ለመጀመሪያ ጊዜ ሻማ መርሳታችን ትንሽ አስቆኛል ማለት ነው። ሰዎች ሻማ ቢለኮስ ሲሉ ሳቄ መጣና ብዬ ሱቁ በር ላይ ነበረ እኮ ሮጣችሁ አታመጡም ነበረ? ኬክ አስቆረስኳት እንዴ? ኬክ እየቆረሰች እያለች ሻማ ገና ቆዩ እና የሚያስቅ አጋጣሚ ሻማ ረስትኔን የሚፈነዳ ነገሮች ነው እዛ ልጆችም ስለሚፈሩ ብለን ለዛ ይዘነው አልሄድንም። በነገራችን ላይ ደስ ብሎኛል። እኔ እግዚአብሔር ይመስገን ይሄን ያደረገ እግዚአብሔር ክብሩን ውሰድ። ለምን እንዳደረገም ስለማናውቀው የኛ ልዕልት እንወድሻለን። ልዕልቷ የኔ ልዕልት ውድድ